ነገራችሁ በድጋሚ ከነገ በኋላ መተናል። ያው እንደነገርኳችሁ ሞቲቬሽን መሆን አለብን፣ በደንብ አክቲቭ መሆን አለብን። ያው እንደ ዛሬውን ጠዋት ወይ ትልቅ ነው ኦፓ ሌላዬን ቁርስ አዘጋጅቼላታለሁ። አይታ እያለቀሰች ነው እና እሷ ይሄንን ትበላለች። ለእኔ ደግሞ የሆነ ነገር ሰራና እበላለሁ። ብዙ ሰዓት ስለሌለ ዛሬ ራሷ የምትበላው ኬክ ማማ ይኸውልሽ ሁላችሁ እንደ ትልቅ ሰው ነው በስነ ስርዓት ከልጅነታቸው ከ4 ወር ጀምሮ መብላት በጀመሩበት ሰዓት ጀምሮ ካስለመዳቸው በስነ ስርዓት ቁጭ ብሎ እንደዚህ ይበላሉ ተረጋግቶ። ግን ያስል አይፓድ ወይንም ደግሞ የሆነ የሚያሳሳቸውን ነገር መክፈት አይጠበቅባቸውም። ተሰጣቸው ራሳቸው አጨማልቆት ምንም ይበሉ ቀስ እያሉ ይበላሉ። ላፊያ ማማ ማሻአላህ በሏት በምታውቁት ቋንቋ በመታወት እምነት እና አሁን ኔክስት ከራሴ እሰራለሁ። ቁርሴን ሰርቼ ብዙ ሰዓት የለንም እንደነገርኳችሁ። ስንወጣ ደግሞ መልሼ እቀርጽላችኋለሁ። እንጠባበቅ። ያው አሁን ለራሴ ቁርስ ሰርቻለሁ። እንቁላል ነው የሰራሁት እና ቡና ሰዓት ስለሌለኝ ብዙ ቶሎ በልቼ መውጣት አለብኝ። ምክንያቱም እረፍት ሰዓት በጣም ከ5 ሰዓት ከግማሽ በኋላ ነው ብሬክ የምናገኘው። ስለዚህ ትንሽ የተወሰነ ነገር መቅመስ አለባችሁ ከቤት። እዚህ አሁን ሂዳያ ምን ላይ እንደደረሰች ላሳያችሁ። ምንም አላገዝኳትም፣ ግን ማሻላ ያው እየበላች ነው። ማሻላ በሉላት በኮመንት ማሻላ በሉ ጋይስ። ደፍሮ ልጅን መቅረጽ ቀላል አይደለም፣ ግን ለእናንተም ትምህርት ይሆንባችኋል። እማዬ ቀስ ቀስማ ቀስ ብለሽ እና እንደዚህ አሁን ሰዓት ስለሌላችሁ ብቻችሁን ከሆናችሁ ታይም ያለቀ ሰፖርት አድርጉን ፕሊዝ።